ሰላም ፋሚሊ ዛሬ አዲስ ቪዲዮ ይዤላችሁ መጥቻለሁ። በዚህ ቪዲዮ ላይ እንግዲህ ማሳያችሁ ስለ ቴክኖሎጂ ኤሪያ ያሉ ትሬኒንጎች ነው ማለት ነው። በሳይበር ሴኩሪቲ ኤሪያ ኳሊስ ሰርቲፊኬሽን ትሬኒንግ ሴንተር የሚባል በኳሊስ ውስጥ እንግዲህ ትሬኒንግ አለ ማለት ነው። አዲስ ፍሬ ትሬኒንግ ሰልፍ ፔስት ትሬኒንግ ከቤታችሁ ከየትም ሆናችሁ ይሄን ኮርስ መውሰድ ትችላላችሁ ማለት ነው። ኢንተርኔት አክሰስ እስካላችሁ ድረስ ማለት ነው። ሶ በዚህ ኮርስ ውስጥ እንግዲህ የተለያዩ የኦልሞስት የሳይበር ሴኩሪቲ ኤሪያ ባሉ እና ኔትወርክ ሴኩሪቲ እንደዚሁ በቫልሚቲ አሰስመንት እና ማኔጅመንት ኤሪያ ያሉት ኮርሶች ናቸው ማለት ነው። በዚህ ኤሪያ ላይ ፎከስ የምታደርጉ ወይ ደግሞ ስኪላችሁን ማዳበር የምትፈልጉ ወይ ደግሞ ሞር ከአዲስ ፋውንዴሽን ኮርስ ጀምራችሁ ወደፊት ይሄን ኮርሶች እየወሰዳችሁ በዚህ ኤሪያ ላይ መስራት ፍላጎት ላላችሁ ሰዎች ይሄ ነገር ለእናንተ ጠቃሚ ነው ብዬ ነው ማስበው ማለት ነው። ኳሊስ የሚባል እንግዲህ ይሄ ካምፓኒ በዚህ ውስጥ የተለያዩ አይነት ትሬኒንጎችን አቅርቧል ማለት ነው። የቆየ ነገር ነው ይሄ ነገር ያየሁት ሎንግ ታይም ነው ያየሁት። እኔም ራሴ ሳይን አፕ አድርጌ አንዳንድ ኮርሶችን ልጅ ውስጥ ነበር ራሴም ሪፍሬሽ አረግ ነበር ማለት ነውና ይሄ ነገር ይጠቅማቸዋል ብዬ ስላሰብኩ አንዳንድ ሰዎች ነፃ የሆኑ ትሬኒንጎችን መውሰድ ለምትፈልጉ ሰዎች እንግዲህ ለእናንተ ነው ይሄ ቪዲዮ ማለት ነው። እንዳልኳችሁ ይሄ ቪዲዮ ለጀማሪዎችም ወር ደግሞ ስራው ላይ ያላችሁም ደግሞ ፍላጎቱ ካላችሁ ወደ ቴክኖሎጂ ወደ ሳይበር ሴኩሪቲ ወደ ኔትወርክ ሴኩሪቲ ወደ እንደዚህ ቫልሚቲ ማኔጅመንት አሰስመንት ወደዛ ስራ ውስጥ ለመግባት ለምትፈልጉ ሰዎች ለእናንተ ጠቃሚ ነው ብዬ ነው ማስበው ማለት ነው። እዚህ ጋር እንደምታዩት እንግዲህ ኦልሬዲ ይሄን ከፍቼዋለሁ ማለት ነው። የqualis.com/training ላይ ከገባችሁ qualis.com ብላችሁ ሰርች ብታደርጉ ከየትም ብራውዘር ላይ ትሬኒንግ ሴክሽን ላይ ሄዳችሁ እዚህ ጋር የተለያዩ አይነት ሴክሽኖች አሉ ማለት ነው። የሰርቲፊኬት ኮርሶች አሉ፣ እንደዚሁ ኢንስትራክተር ትሬኒንግ አሉ እና ሰልፍ ፔስት ትሬኒንጎች አሉ ማለት ነው። እኔ ዛሬ ማሳያችሁ የሰልፍ ፔስት ማለት በራሳችሁ ከቤታችሁ ከየትም ሆናችሁ በግል መውሰድ ትችላላችሁ ማለት ነው። እንዳልኳችሁ ኢንተርኔት አክሰስ ካላችሁ ድረስ ማለት ነው። እነዚህ ትሬኒንጎች እንግዲህ ሴክሽን በሴክሽን ተከፋፍለዋል ማለት ነው። እነዚህ ሴክሽን በሴክሽን ተከፋፍለዋል። እናንተ መርጣችሁ ኢንተረስታችሁ ደስ ባላችሁ መልክ ቪዲዮን እያያችሁ ኦር ትሬኒንጉን እያያችሁ የምትወዱ ከሆነ እነዚህ መርጣችሁ መውሰድ ትችላላችሁ ማለት ነው። ምንም አይነት ገደብ ጊዜ የለውም ማለት ነው። በሰዓት ካላችሁ 30 ደቂቃም 1 ሰዓትም 2 ሰዓትም ካላችሁ በቀንም ሆነ በሳምንትም ከሆነ ጊዜ ካላችሁ ይጠቅማችኋል እንጂ አይጎዳችሁም እንደዚህ አይነት ኮርሶች ብትወስዱ ማለት ነው። መጀመሪያ እንግዲህ አካውንት ክሬት ያላደረጋችሁ ሰዎች ካላችሁ አካውንት ጀስት ክሬት አን አካውንት የሚለውን ትነካላችሁ እዚህ ጋር። ከዛ በኋላ ወደዚህ ያመጣችኋል። አካውንቱን ክሬት ታደርጋላችሁ ማለት ነው። ያው ዩዘር ኔም ክሬት አድርጋችሁ ኢሜል ያስፈልጋችኋል። የሚካላላችሁ እንግዲህ ኢሜልም ክሬት ማድረግ ትችላላችሁ። ጂሜል ክሬት ማድረግ ትችላላችሁ በነፃ ማለት ነው። ክሬት አድርጋችሁ ይህን መክፈት ትችላላችሁ ማለት ነው። አካውንት ከከፈታችሁ በኋላ እንግዲህ ሎጊን ነው የምታደርጉት። ወደዚህ ትገባላችሁ ማለት ነው። ከገባችሁ በኋላ ያው ወደ ትሬኒንግ ሴክሽን ነው የምትሄዱት ማለት ነው። ያው ሎጊን አላረኩም እናንተ ለማሳየት ያክል እዚህ ላይ ከውጭ ላሳያችሁ ብዬ ነው። እዚህ ጋር እንግዲህ የተከፋፈለው ሴክሽን ምንድን ነው? የመጀመሪያ ቫልሚቲ ማኔጅመንት ለርኒንግ ፓስ ይላል። እዚህ በለርኒንግ ፓስ ውስጥ 5 ኮርሶች አሉ ማለት ነው። 5 ኮርሶች አሉ እዚህ ውስጥ ከፋውንዴሽን ጀምሮ እነዚህ ኮርሶችን አንድ በአንድ እየጨረሳችሁ ሁሉንም መውሰድ ትችላላችሁ ማለት ነው። ሌላኛው የፖሊሲ ኮምፕላያንስ ለርኒንግ ፓስ ይላል። እሱም 2 ኮርስ አለው። እንደዚህ የፒሲአይ ኮምፕላያንስ ለርኒንግ ፓስ ይላል። ይሄም እንደዚሁ ፒሲአይ እሱንም አለው 2 ኮርስ አለው። ሌላኛው ደግሞ ኢንድ ፖይንት ዲቴክሽን እና ሪስፖንስ ለርኒንግ ፓስ የሚል አለ ማለት ነው። እኔ እዚህ ውስጥ እንግዲህ በእኔ ግምት መመክረው ላይክ የቫልሚቲ ማኔጅመንቱን ብትወስዱት በጣም አሪፍ ነው ማለት ነው። ለምሳሌ ስራ ሰርች ሳረግ ነበር ጀስት ለእናንተ ለማሳየት ያክል በቫልሚቲ ማኔጅመንት ስራ እስቲ አለ እንዲህ የለም ምን ብዬ ሰርች ሳረግ ነበር። ብዙ እንዲድ ብቻ ለምንድነው ሰርች ያደረኩት? እንግዲህ ሌሎች ብዙ ሳይቶች አሉ። ለምሳሌ ሊንክድን ላይ ማየት ትችላላችሁ። ሌሎች ጃብ ፖስት የሚደረግባት ሳይቶች ዳይስ ላይ የተለያዩ አይነት ሳይቶች አሉ። ዛሬ ገብታችሁ ማየት ትችላላችሁ ማለት ነው። ብዙ ስራዎች አሉ ማለት ነው። እነሱን ውስጥ ገብታችሁ ሰርች ብታደርጉ ታገኛላችሁ ማለት ነው ስራዎችን። እና እዚህ ጋር እንደምታዩት እንግዲህ ክፍያውም እንግዲህ በጣም አሪፍ ነው። ከ6 ፊገር በላይ ነው እንደምታዩቸው ሁሉሞች ማለት ነው። ስራ እዚህ ጋር እንግዲህ አለ ማለት ነው። ይህን ትሬኒንግ ብትወስዱት ስራ የማግኘት እድላችሁም ጥሩ ነው ማለት ነው። እና እንግዲህ እዚህ ጋር የምታዩቸው የኔትወርክ ኢንድ ፖይንት ዲቴክሽን እና ሪስፖንስ ለርኒንግ ፓስ የሚለውም እሱም በጣም አሪፍ ነው። ይህም ስራ አለው ማለት እና ዲቴል እሱን ምን እንደሆነ አልገባም። ያው ወደዛ ውስጥ ገብታችሁ እናንተ እሱን ማየት ትችላላችሁ ማለት ነው። ነገር ግን ያው ይጠቅማችኋል ብዬ ስላሰብኩ ነው እንግዲህ ለዚህ ቪዲዮ ለኔ ዩቲዩብ ቻናል አዲስ ናችሁ ቤተሰቦች ካላችሁ ብዙ የፋሚሊ የኢሚግሬሽን
ፕሮሰሶች ቪዲዮዎችም አሉ። እነሱን ማየት ትችላላችሁ ማለት ነው። ገብታችሁ ሰብስክራይብ ካላደረጋችሁ አሁን ሰብስክራይብ አድርጎ ቪዲዮ ሜክ ሹር ላይክ ብታደርጉት ሌሎች ሰዎች ጋር ይደርሳል ማለት ነው። ለሚጠቅም ሰዎች ማለት ነው። ጥሩ ነገር ነፃ ነገር ለሰዎች እንዲደርስ የምትወዱ አይነት ሰዎች ከሆናችሁ ሜክ ሹር ላይክ ኮሜንት ብታስቀምጡ ይጠቅማል ብዬ አስባለሁ። እንዳልኳችሁ ይሄ ከየትም ሀገር ብትሆኑ ይህን ኮርስ መውሰድ ትችላላችሁ ማለት ነው። ነፃ ነው። ይህም ቪዲዮ በኳሊስ ቪዲዮ የሰራ ሰው ስላላየው ጀስት ሜይ ቢ ይጠቅማችኋል ብዬ ስላሰብኩ ነው ማለት ነው። አይ ሆፕ ከጠቀማችሁና ከወደዳችሁት እንግዲህ ሰብስክራይብ እና ላይክ ሳታደርጉ እንዳታርፉ። ሌሎች ሰዎችም ሼር አድርጎ ሌላ ቪዲዮ እንደዚህ ጠቃሚ ነው ብላችሁ የምታስቡ ከሆነ እሰራላችኋለሁ። ኮሜንት ላይ አስቀምጡልኝ ማለት ነው። በሌላ ቪዲዮ እስከማገኘት ድረስ እንግዲህ ሰላም ሰንብቱልኝ።